የሰው ልጅ መሰረታዊ ተፈጥሮ ነውና ሁላችንም ፍጹም ባለመሆናችን ብዙም ሳንቸገር እግዚአብሔር ላያደርግልን ሲችል ያደረገልንን ነገሮች ማሰብ የምንችል በመሆናችን በእኛ ላይ ለሆነው ነገር ሁሉ ሁል ጊዜ ምክንያትና ማብራሪያ ለመፈለግ አንቸገርም። ነገር ግን እንደዚህ አይነት መልሶች ምን ያህል አጽናኝና በሃይማኖታዊ አተያይ ትክክል ናቸው? ጥያቄ ነው። ያለምንም ማስጠንቀቂያ የ19 ዓመት ልጃቸውን የተነጠቁትና ለአጽናናቸው ያገኘኋቸው እነዚህ ጥንዶች አክራሪ ሃይማኖተኞች አልነበሩም። በሃይማኖታዊ ምኩራባቸው ውስጥ ንቁ ተሳትፎም አልነበራቸውም። የትኛውም ሃይማኖታዊ ያልሆነ አይሁድ እንኳን የሚጾመውን የቂጣ በዓል ጾም አልጾሙም። ይሁን እንጂ መከራ ሲደርስባቸው እግዚአብሔር ሰዎችን ለኃጢአታቸው ዋጋ ቅጣትን ይሰጣል ወደሚለው መሰረታዊ አስተምህሮ ተመለሱ። የልጃቸው ሞት የእነሱ ጥፋት መሆኑን አመኑ። ራስ ወዳድና ሰነፎች ባንሆንና ከ6 ወራት ገደማ በፊት ያለፈውን የቂጣ በዓል ጾመን ቢሆን ኖሮ ይሄኔ ልጃችን በሕይወት ትኖር ነበር አሉ። ቅጣቱን ስላሳረፈባቸው መከፋታቸውን በእግዚአብሔር ላይ አደረጉ። ነገር ግን እንደገና እንዳይቀጣቸው በመፍራት መከፋታቸውን ማመን አልፈለጉም። ሕይወት ጎድታቸዋለች። ሃይማኖት ግን ሊያጽናናቸው አልቻለም። እንዲያውም ሃይማኖት የበለጠ መጥፎ ስሜት እንዲኖራቸው ነው ያደረጋቸው። እግዚአብሔር ለሰዎች ይሰጣቸዋል፣ እንደየስራቸው ይከፍላቸዋል። ለሚደርሱብን መጥፎ ነገሮች ምክንያቶቹ የምንሰራቸው መጥፎ ነገሮች ናቸው የሚሉት ነገሮች በየደረጃው ላሉ መጥፎ ነገሮች ማራኪ መፍትሄ የሚሰጥ ቢሆንም ቅሉ ብዙ ጉድለቶች ግን አሉበት። ቀደም ሲል እንዳነሳሁላችሁ ይህ አስተሳሰብ ሰዎች ራሳቸውን ተጠያቂ እንዲያደርጉ ያደርጋል። ምንም ጥፋት ሳይኖር እንኳን ሰዎች የጥፋተኝነት ስሜት እንዲሰማቸው ያደርጋል። ከዚያም አልፎ ሰዎች ፈጣሪያቸውን ራሳቸውንም እንዲጠሉ ያደርጋቸዋል። ከሁሉም የከፋው ደግሞ እውነታውን ሊመጥን አለመቻሉ ነው። በእርግጥ ከመገናኛ ብዙሃን መምጣት በፊት በነበረው ዘመን ቢሆን ኖሮ ብዙ ባለምጡቅ አእምሮዎች እንዳደረጉት ሁሉ እኛም ይህንን አስተሳሰብ እንላበስ ይሆን ነበር። በዚያ ወቅት ይህንን ለማመን ካሁኑ ዘመን በተሻለ ቀላል ነበር። ማድረግ የሚጠበቅብን ጥቂት መልካም ሰዎች ላይ የሚደርሱ መጥፎ ነገሮችን እንዳላየ ማለፍ ብቻ ነበር። ያለ ጋዜጦችና ያለ ቴሌቪዥን፣ ያለ መጽሐፍት ልናውቅና ልናይ የምንችለው የንጹሐን ሕፃናት ሞት በጣም ጥቂት መሆኑ አይቀርም። ዛሬ ላይ ግን ስለ ዓለም ሰዎች ብዙ እናውቃለንና ይህንን ለማድረግ ቀላል አይሆንልንም። ስለ ኦሽዊትዝ እና ስለ ማይላይ የሰማ ወይም በሆስፒታል ኮሪደር ላይ አንድ ቀን እንኳን ያለፈ ሰው የዓለምን ስቃይ ጥያቄ የጻድቅን ፍሬ ይበላልና ጻድቁን መልካም ይሁንልህ በሉት የሚለውን የኢሳይያስ ትምህርት በመጥቀስ እንዴት መመለስ ይቻላል? ዛሬ ላይ ሆኖ ይህንን ለማመን የትኛውም ሰው በየአቅጣጫው የሚጫኑትን እውነታዎች እንዳላየ ማለፍ ወይም ቅዱስ የሚለውን ቃል የማይታለፉትን እውነታዎች ለማብራራት በሚሆን መልኩ መተርጎም ይኖርበታል። ምናልባት ቅዱስ ማለት መልካምም ይሁን አይሁን ወይም ታማኝና ቸር ይሁን አይሁን በጥሩ ሁኔታ ለረጅም ዓመት የኖረ ሰው ነው ማለት ሊጠበቅበት ይችላል። በተመሳሳይ መልኩ መጥፎ ሰው ማለት ደግሞ ሰውየው መልካም ባለመሆኑ ሳይሆን ስቃይና መከራን በሕይወቱ ሳያይ ረጅም ዓመታትን የኖረ ሰው ማለት ነው የሚል ትርጓሜ ለመስጠት ይገደዳል። አንድ እውነተኛ ታሪክ ላካፍላችሁ። የአንዱ ወዳጄ ወንድ ልጅ በትምህርት ቤቱ ውስጥ ተደጋጋሚ የአይን ምርመራ ከተደረገለት በኋላ የቅርብ እይታ ችግር እንዳለባት ተረጋግጦ መነጽር እንዲጠቀም ታዘዘለት።
በዚህ ዜና ማንም ክፉኛ አልተደናገጠም ነበር። ሁለቱም ወላጆቹ መነጽር ይጠቀማሉ፣ ታላቅ እህቱም እንዲሁ። ልጅየው ግን አብዝቶ ይበሳጭ ነበር። የብስጭቱን ምስጢር ግን ለማንም አያጋራም ነበር። ከዕለታት አንድ ቀን ማታ እናቱ ልታስተኛው ወደ መኝታው ስትወስደው ታሪኩ ታወቀ። ታሪኩ እንዲህ ነው። የእይታ ምርመራውን ከማድረጉ ከአንድ ሳምንት በፊት ይህ ልጅ ከሁለት በዕድሜ ከሚበልጡት ጓደኞቹ ጋር ሆኖ ጎረቤታቸው ባስቀመጠው የቆሻሻ ማጠራቀሚያ ውስጥ ፕሌይቦይ የሚባል ጋዜጣ ያገኛሉ። በጊዜው ደስ የሚላቸውን ነገር እያደረጉ ጋዜጣውን እያገላበጡ እያለ የአንዲት እርቃኗን ያለች ሴት ፎቶዎች ያያሉ። ያገላበጡ ነበር ፎቶውን ያዩት። ከሳምንት በኋላ የአይን ምርመራውን ሲወድቅና መነጽር እንዲጠቀም ሲታዘዝለት ወደ አእምሮ የመጣው ነገር ያቺ እርቃኗን ያያት ሴት ነበረች። እሷን ላየበት እግዚአብሔር እሱን መቅጣቱን ጀመረ። አንዳንድ ጊዜ የሕይወትን ውጣ ውረድ ትርጉም ለመስጠት ያመቸን ዘንድ እያንዳንዱ ሰው የሰራውን እንደሚቀበል ጊዜውን ጠብቆ የሚሆን ነገር እንደሆነ አድርገን እናስባለን። በእያንዳንዷ የሕይወት ቅጽበት ዓለም ንጹሐን ሰዎች የሚሰቃዩባት፣ ሕይወትም ኢፍትሐዊ ሆና ትታያለች። ጊዜውን ከጠበቅን ግን እግዚአብሔር ለሁሉም እንደየሥራው የሚሰጥበትን ቅድስናውን እንደምናይ እናምናለን። ለምሳሌ መዝሙር 92 እግዚአብሔር ለእኛ ስለሰጠን የተሟላና እንከን የለሽ ቅድስና ምስጋና ያቀርባል። ሰነፎችና ሞኞች ግን እግዚአብሔር ፍትሕ የሚሠራበትን ጊዜ ይሰጡት ዘንድ ትዕግሥት የላቸውምና ከዚህ ነገር ውስጥ ሕጸጽን ይፈልጋሉ። አቤቱ ሥራህ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቀውም፣ ልብ የሌለው ይሄንን አያውቀውም። ኃጢአተኞች እንደ ሳር ሲበቅሉ፣ አመፃ የሚያደርጉ ሁሉ ሲለመልሙ ለዘላለም ዓለም እንዲጠፉ ነው። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ፣ በእርሱም ዘንድ አመፃ የለም። መዝሙረኛው ማብራራት የፈለገው በዓለም ላይ ያሉ መጥፎ ነገሮች ሁሉ የእግዚአብሔርን ፍትሕና ቅድስና ጥያቄ ውስጥ የማያስገቡ መሆናቸውን፣ ይህንንም ያደረገው ክፉዎችን ከሳር ጋር ቅዱሳኑንም ደግሞ ከዘንባባ ጋር ከዝግባ ጋር በማወዳደር ነው። አንድን የሳር ችግኝና የዝግባ ተክል አንድ ቀን ብትተክሉት ቶሎ ማቆጥቆጥና ማማር የሚጀምረው ሳሩ ነው። በዚህ ጊዜ ስለ እያንዳንዳቸው ተፈጥሮ ምንም የማያውቅ ሰው ሳሩን እና ዝግባውን ቢያሳዩት ሳሩ ከዝግባው የበለጠ ለምለምና አዳጊ እንደሆነ ይገምታል። በእጽዋቱ የተፈጥሮ ዙሪያ ልምድ ያለው ሰው ቢያያቸው ግን የሳሩ የእድገት ግስጋሴ ፍጹም ጊዜያዊ መሆኑን፣ በወራት ውስጥ ጠውልጎ እንደሚጠፋ፣ በዚያው ልክ ዝግባው ግን ቀስ እያለ እንደሚያድግና ትውልዶችን ሊሻገር የሚችል ጠንካራ ዛፍ እንደሚሆን ያውቃል። በተመሳሳይ ሁኔታ መዝሙረኛው ትዕግስት የሌላቸው ሞኞች የክፉዎችን ጊዜያዊ ብልጽግና የመልካም ሰዎችንም ጊዜያዊ ስቃይ በማየት እግዚአብሔር የሚከፍለው ለመጥፎች ነው ወደሚል መደምደሚያ እንደሚሮጡ ይነግረናል። ቀጥሎም እንዲህ ይላል፣ ሰነፎች ጊዜ ወስደው ሁኔታውን ይመርምሩ። ክፉዎች እንደ ሳር ቅጠል ሲረግፉ፣ መልካሞች ግን እንደ ዝግባና እንደ ዘንባባ ተክል ቀስ እያሉ ያብባሉ፣ ያድጋሉ። የ92ኛውን መዝሙር ጸሐፊ ባገኘው ኖሮ በመጀመሪያ ስለተወልን ድንቅ የመሰጠት ጽሑፍ አደንቀው ነበር። ስለምኖርባት ዓለም ትርጉም የሚሰጥ አረዳድ እንዲኖረን የሚያደርግ አስተምህሮ ማምጣቱን እውቅና ሰጠዋለሁ። ይሄም ታማኝ አለመሆንና ክፉነት በጅማረው ጊዜያዊ ፍሬን የሚሰጡ ቢሆኑም በጊዜው ግን ከፈጣሪ ፍትሕ እጃቸውን ፍሬ ያገኛሉ የሚለው አስተሳሰብ ነው። ራባይ ሚልተን ስቲንበርግ እንዲህ የሚል ጽሑፍ ጽፏል። የሰውን ልጅ የሕይወት ቅደም ተከተላዊ መልክ ተመልከት። ውሸት እንዴት እግር እንደሌለውና በራሱ መቆም እንደማይችል፣ መጥፎ ነገር የራሱ ውድቀት እንዴት እንደሚያበጃጅ ሁሉ ተመልከት። ከዚህ በተቃራኒ ጸንቶ የሚቆየውን የእውነትና የቅድስናን ኃይል አስቀምጥ። በነገሮች አቀማመጥ ውስጥ አንዳንድ ነገሮች መጥፎውን ተቃራኒ መልካሙን ካልመረጡ በስተቀር ንጽጽሩ ፍጹም ይሆናል። አናቶሚ ኦፍ ፌዝ
ይህንን ካልኩ በኋላ ግን በዚህ መዝሙር ብዙ የምኞት አመለካከቶች ያሉበት ስነ መለኮት መሆኑን ለመዝሙረኛው ልነግረው እወዳለሁ ወይም እገደዳለሁ። በመዝሙር ውስጥ እንደተገለጸው ክፉዎች ከክፋታቸው ጋር እንደማይደላቸውና በአንድም በሌላም መልኩ ለክፋታቸው ዋጋ እንደሚከፍሉ ባምንለትም ጻድቅ ግን እንደ ዘንባባ ዛፍ ይለመልማል ለሚለው አባባል ግን አሜን ማለት አልችልም። መዝሙረኛው እያለን ያለው በቂ ጊዜ ወስደን ከተመለከትነው የሕይወትን መልካም ነገሮች በማግኘት ረገድ መልካሞች ክፉዎችን ይደርሱባቸዋል፣ አልፈዋቸውም ይሄዳሉ ነው። በዚህ ብንስማማስ ሌላው ጥያቄ እንዴት ይመለሳል? ከዚህ በመዝሙሩ ከተጠቀሰው አስተምህሮ ጀርባ እንዳለ የሚታመነው እግዚአብሔር ጻድቃን ክፉዎችን በልጠው እነዚህ መልካም ነገሮች ያገኙ ዘንድ ሁልጊዜ የማይፈቅድላቸው ለምንድን ነው? አንዳንድ መልካም ሰዎች ደግሞ የሚያስፈልጓቸው መልካም ነገሮች እስኪሟሉላቸው ድረስ ከክብርነቱ ይልቅ ቅጣትነቱ የሚጎላ የጊዜ ርዝመትን ለማሳለፍ ይገደዳሉ። እንኪያስ ዓለም መዝሙረኛው የሚያምነውን ያህል ንጹሕ አይደለችም። ይህ ነገር በረጅም ዓመታት ጥረት ጥሩ የሚባል ውጤታማ ቢዝነስ የመሰረተና በአንድ ያምነው በነበረው የሥራ አጋሩ በመከዳቱ ምክንያት በቀላሉ ለመክሰር የተዳረገ ጓደኛዬን ያስታውሰኛል። ለዚህ ሰው የደረሰበት መጥፎ ነገር ጊዜያዊ መሆኑን የከዳውና ያከሰረው ባልደረባውም ለሥራው የሚገባውን ቅጣት እንደሚያገኝ ልነግረው እችል ይሆናል። ይሁን እንጂ ይህ ወዳጄ በወቅቱ በከፍተኛ ንዴት ውስጥ የገባ በዕድሜው የገፋ ዓለም ላይ ረጅም ዕድሜ የመኖር ዕድል የሌለው ሰው ነው እና እግዚአብሔር ፍትሑን እስኪያደርስ ድረስ የሕክምና ወጪው፣ የልጆቹን የትምህርት ቤት ክፍያ ወዘተ ማን ይሸፍንለት? ፍትሕ በስተመጨረሻ ቢሆን መስራቷ አይቀርም በሚለው የስቴንበርግ አስተምህሮ ምንም ያህል ባምንም እንዴት ይህንን ወዳጄን ፍትሕን እስኪያገኝ ድረስ በሕይወት እንደሚኖር እርግጠኛ ላደርገው እችላለሁ? አልችልም። ስለሆነም በጊዜ ሂደት ጻድቃን እንደ ዝግባ ያብባሉ፣ በዚህም የእግዚአብሔርን ቅድስና ይመሰክራሉ የሚለውን የባለመዝሙሩን ተስፋ ላካፍለው አልቻልኩም። ብዙውን ጊዜ መጥፎ ነገር የሚደርስባቸው ሰዎች ለደረሰው ነገር እግዚአብሔር እነሱ የማያውቁትን ምክንያት እንዳለው በማመን ራሳቸውን ያጽናናሉ። እዚህ ጋር አንዲት ሄለን የምትባል ሴት ትዝ ትለኛለች። የሄለን ችግር የጀመረው የተወሰኑ የፎቅ ደረጃዎችን ከወጣች ወይም በሰልፍ ላይ ጥቂት ደቂቃዎችን ከቆመች በኋላ ከፍተኛ ድካም እየተሰማት መሆኑን ልብ ካለችበት ጊዜ ጀምሮ ነው። እድሜዋ እየገፋ ሲመጣ የውፍረት መጨመርም እየታየባት መጣ። አንድ ቀን ከጓደኞቿ ጋር ራት በልታ ስትመጣ የበሩ ግርጌ ያደናቀፋትና ከበሩ ጋር ተጋጭታ መሬት ላይ ወደቀች። ባሏ በሁለት ብርጭቆ ወይን ሰክራ የምትወድቅ አንቺን አየሁ ሲል ሊያሽሟጠጥባት ሞከረ። ሄለን ግን ነገሩ ከባሏ ቀልድ ያለፈ እንደሚሆን ጥርጣሬ ያደረባትና በማግስቱ ወደ ሐኪም ቤት ሄዳ ለመታየት ወሰነች። ሄደችም። የምርመራው ውጤት የሚያሳየው የህዋሳት መገንተር ወይም ደግሞ መልቲፕል ስሌሮሲስ እንዳለባት ነበር። ዶክተሩም የምርመራ ውጤቷን ከተመለከተ በኋላ በሽታዋ የነርቭ በሽታ እንደሆነ፣ ይህ በሽታም በጊዜ ሂደት እየባሰ እንደሚሄድ፣ እየባሰ የሚሄድበት ጊዜ ግን ይፍጠን ወይም ቀስ ብሎ ይሁን እንደማይታወቅና በስተመጨረሻ የከፋ ነገር ላይ ሊጥላት እንደሚችል አብራራላት። በዚህ ሂደት የሆነ ጊዜ ላይ ሄለን ያለ መርጃ መሳሪያ መንቀሳቀስ ወደማትችልበት ሁኔታ እንደሚያደርሳት እውነት ሆነ። ምናልባት ዌልቸር ላይ ላያጣብቃት ይችላል። ምናልባት እስከ ዕለተ ሞቷ እጣ ፈንታዋ ይህ ሊሆን ይችላል። ሄለን የፈራችው የመጨረሻው አስከፊ ነገር እውን ሆነባት። ይህንን ዜና ስትሰማ ልቧ ተሰበረ። አምርራም አለቀሰች። ይሄ በእኔ ላይ እንዴት ይሆናል ብላ አማረረች። መልካም ሰው ለመሆን የቻልኩትን ያህል እጥራለሁ። እንድኖርላቸው የሚፈልጉኝ ሰዎች አሉ፣ ባሌ፣ ልጆቼ አሉ። ይሄ ለእኔም አይገባም እያለች
ይህን ያህል እንድሰቃይ እግዚአብሔር እንዴት ፈረደብኝ እያለች አለቀሰች። ባሏ እጇን ይዞ ሊያጽናናት ሞከረ። እንዲህም አላት፣